ሰላም ሰላም ተመልካቾቻችን እንደምን ናችሁ? ሰላም ናችሁ? እንዴት ነው ሳምንቱ እንዴት አለፈ? ሁሉ ሰላም? ዛሬ ያው የቻምፒየንስ ሊግ ጨዋታዎችን በተመለከተ እንወያያለን። የዩሮፕ ጨዋታ አርሰናል እና ፒኤስጂ፣ እንደ ማክሰኞ ደግሞ የባርሴሎና እና የኢንተር ጨዋታ ትልቅ ግምት የተሰጠው ጨዋታ በመሆኑ የአርሰናል እና የፒኤስጂ ጨዋታ እንድ የዴምቤሌን ጉዳት እንመለከታለን። ስለዚህ የአርሰናል እና የፒኤስጂ ጨዋታ ቀላል ግምት የሚሰጠው ጨዋታ አይደለም። ይህ ጨዋታ በፓሪስ የሚካሄድ ጨዋታ ቢሆንም ኦፕታ 38% ለአርሰናል ግምት ቢሰጥም ግምቱን ያነሳ ቢሆንም የቶማስ ፓርቴ መመለስ ለአርሰናሎች ትልቅ መነሳሳትን በመፍጠሩ ጨዋታው በቀላሉ የሚካሄድ አይመስለኝም። እንደኔ ግምት በጣም ከባድ ጨዋታ ነው። ስለዚህ ሁለቱም እኩል ቻንስ ይኖራቸዋል፣ አርሰናልም ፒኤስጂም። ስለዚህ ለአርሰናልም ቀለል ያለ ግምት የሚሰጠው አይደለም። ስለዚህ ተጠናክሮ የሚመጣ ይመስለኛል። ስለዚህ ጨዋታው በጣም ትልቅ ግምት ስለሚሰጠው ይሄ ጨዋታ ቀላል ይሆናል ተብሎ አይገመትም። ስለዚህ በኡስማን ደምቤሌ በኩል ጉዳቶች እንደተስተናገዱ አሰልጣኙም ተናግሯል። በልምምድ ቦታም አለመገኘቱ ትልቅ ግምት የተሰጠው ቢሆንም እስካሁን ድረስ ግን የተረጋገጠ መረጃ ባለመኖሩ ሊሰለፍም ላይሰለፍም ይችላል የሚል ግምት ነው ያለው። ስለዚህ እሱን በጨዋታው ላይ የምንመለከተው ይሆናል። ሌላው የባርሴሎና እና የኢንተር ሚላን ጨዋታ ቀላል ግምት የሚሰጠው አይደለም። ሁለቱም እኩል ቻንስ ያላቸው ናቸው። ኢንተር በሜዳው በመጫወቱ የተሻለ ግምትም ሊሰጠው ስለሚችል ጨዋታው በጣም ከባድ እንደሚሆን ይጠበቃል። ስለዚህ ሁለቱም ጨዋታዎች በዚህ ሳምንት መቋጫቸውን ያገኛሉ ተብሎ ይገመታል። ይሄን ጨዋታ እንደ ዩኒክ ማርሲቲዎች ቻናል እናስተላልፋለን ላይቭ ላይ። ስለዚህ ላይቭ ላይ ገብተን እናስተላልፋለን። ጨዋታውን እንድትከታተሉ ጋብዛለሁኝ። የዚህ ቻናል አዲስ እንደመሆናችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተደራሽ እንዲሆን አድርጉ። አርሰናል ፋን የአርሰናልም ደጋፊ ነኝ። ስለዚህ የአርሰናል ደጋፊዎች ገባ ያላችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቡድናችንንም ደግፉ። ዩቲዩባችንንም እንድትደግፉ